ክርስቲያኖች እየሞቱ ያሉት መናፍቃን ከቤተ ክርስቲያን ተወግዘው ስለተለዩ አይደለም። የመንፍቅና ትምህርት የመንፍቅና ካሴት ስለተቃጠለም አይደለም። እረኛ ስላጡ ጠባቂ ስላጡ ነው እንጂ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክ የተረገመ ይሁን ይላል። እኛ ከቤተ ክርስቲያን ያወገዝነው የተረገመ ትምህርትን የተረገመ ወንጌልን ነው። ከቤተ ክርስቲያን እኛ የከለከልነው ያወገዝነው ቤተ ክርስቲያን ያወገዘችው ልዩ የሆነ እንግዳ ትምህርትን ነው እንጂ ሰዎችን መከራ አስተምራ በውስጧ እንዲኖሩ እንዲገለገሉ እንዲጸድቁ የቤተ ክርስቲያን ፍላጎት ነው። ስለዚህ እነዚህ ደግሞ ቀድሞውንም ከኛ ወገን ያልነበሩ ናቸው። ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከኛ እንዳልሆኑ ይገለጡ ዘንድ ወጡ። ለምን ወጡ? ከኛ ጋር መሆን ለምን ከበዳቸው ከተባለ ቤተክርስቲያን ስለ ሀብት፣ ቤተክርስቲያን ስለ ምድራዊ ነገር፣ ስለሚጠፋው ስለሚያልፈው ነገር አሰብክም። ቤተክርስቲያን ከሰይጣን መለየትን፣ ገንዘብ ማምለክን ታወግዛለች። እነሱ እንዲህ ይላቸዋል ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነወራቸው ነው ይላቸዋል። ሐሳባቸው ምድራዊ ነው፣ እኛ አገራችን በሰማይ ነውና ከዛም ደግሞ የሚመጣውን መድኃኒትን እሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን ይላል። የቤተ ክርስቲያን አስተምሮ ይህ ነው። ከዚህ ጋር መሄድ ስላልቻሉ በቤተ ክርስቲያን ውስጥ ሆነው አሁን ውጭ ላይ ሆነው የሚያራምዱትን ነገር ማራመድ ሲፈልጉ ወጣቱ ነቃባቸው። ቤተ ክርስቲያን በመረጃ በተደገፈ በተጠና ሁኔታ ሐሳባቸውን አጋለጠች። መመለስ አቃታቸው። ንስሐ መግባት ከበዳቸው። ተባረሩ። ሲባረሩ ግን በሀገር እንዳይኖሩ አልተደረጉም። በሀገር የመኖር በነፃነት የፈለገውን የማምለክ መብት ለማንኛውም የተሰጠ ስለሆነ ቤተክርስቲያን እንግዳ የምትቀበል እንግዳ ማስተናገድ የምትችል አብሮ መኖር ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር መኖር ቻሉ ብላ የምታስተምር ስለሆነ ቤተክርስቲያን በሀገር ላይ አትኖሩ አልተባሉም። የተባሉት ምንድነው? ይህንን ከኛ ጋር ሆናችሁ አታስተምሩም። ከኛ ጋር መሄድ ካልቻላችሁ ለብቻ ሆናችሁ አስተምሩ ነው። ግን አሁን ለነሱ ሲዲ መቃጠል፣ ለነሱ ትምህርት መነቀፍ፣ ለነሱ መወገዝ እግዚአብሔር የተጸጸተ እነሱ እንደገና እግዚአብሔር በዛ ጉዳይ እኛን እየተበቀለ አስመስለው ሲናገሩ መስማት እጅግ አሳፋሪ ጉዳይ ነው። ይሄ ምዕመኑን የሚደግፈው ምዕመኑን የሚጠብቀው የሚጮህለት ስላጣ እንጂ እግዚአብሔር ለናንተ